ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በኃይለኛው ኢነርጂ ነው። አትጩሂብኝ ተብያለሁ። ከዚህ በፊት ቀስ ስል ደግሞ ድምፅሽ ምንም ነው የማይሰማው። ምንድን ነው? ኧረ ኤዲት አድርጊ ምናምን እና ኤኒዌይስ የተለያየ አስተያየት እየሰጣችሁኝ ነው። አመሰግናለሁ። አሁን ሳልወድ በግዴ ድምፄን ዝቅ አድርጌ ነው የማወራው፣ ምክንያቱም ልጆች ተኝተዋል። ነገ ትምህርት ቤት ነው። ለዛ ድምፄን ዝቅ አድርጌ ነው የማወራው። ቻሉት እንግዲህ ቮሊዩሙን ጮክ አድርጋችሁ ስሙት። ስለምን ጉዳይ ላወራችሁ ነው የመጣሁት ዛሬ? ሰዎች ለምንድን ነው ፌመስ መሆንን የሚወዱት? አሁን ብዙ ጊዜ ቲክቶከሮችንም ዩቱበሮችንም አንዳንድ ሰዎችን ስናይ ፌመስ አርጊኝ እስቲ እባክሽ አፈምሽኝ ምናምን ይሏቸዋል። እና ለምንድን ነው ሰው ግን ፌመስ መሆንም የሚፈልገው? መፈመስን ለምን ይፈልገዋል አልኩና አለማወቅ ነው ብዬ ያሰብኩኝ። ምንድን ነው እኔም ብትጠይቁኝ አሁን ሀብታም መሆን እፈልጋለሁ። ፌመስ መሆን ግን አልፈልግም። ፌመስ መሆን ማለት ነፃነትን ማጣት። ነፃነታችሁን በቃ ለሆነ ሰው ሰጥታችሁ እናንተ እንዴት ነው አሁን ለምሳሌ በቃ በሆነ ሰው ቁጥጥር ስር ውስጥ መዋል። ነፃነት የላችሁም ፌመስ ስትሆኑ እና ምን ነው ባልሆንኩኝ ሁላ ልትሉ ትችላላችሁ። ሀብታም መሆንና ፌመስ መሆን ይለያያል። ብዙ ሀብታሞች ፌመስ ላይሆኑ ይችላሉ። ጭራሽ ላታውቋቸው ትችላላችሁ። ገባችሁ? ፌመስ ሁሉ ደግሞ ሀብታም አይደለም። አያችሁ ልዩነት? ስለዚህ ፌመስ መሆንን አይደለም መፈለግ ያለባችሁ። እንዴት ሀብት ላገኝ፣ ሀብት ማግኛ መንገዱ እንዴት ነው ብላችሁ በርትቶ መስራት ምናምን እንጂ በየቲክቶኩ በየዩቱቡ እንትን ብላችሁ እስቲ አፈምሽኝ፣ እስቲ እንትን በይኝ። የስ የሆነ እንትን አለው የሚያመጣላችሁ እድል አለው። ለምሳሌ የሆነ ማስታወቂያ ልትሰሩ ትችላላችሁ ምናምን፣ ስማችሁ ይዞ የሚመጣው ነገር አለ። ፌመስ ስትሆኑ የስራ እድል ሊከፍትላችሁ ይችላል በማስታወቂያ በምናምን። ከዛ በኋላ ግን ነፃነታችሁን ነው የምታጡት። ነፃነት የሚባል የላችሁ። ስለዚህ እኔ የምመኘው ሀብታም መሆን፣ ለታናናሾችም ለማንም የምመክረው ሀብታም መሆን እንዳለባቸው በርትተው ሰርተው እንጂ ፌመስ መሆን እንዳለባቸው አይደለም። ፌመስ መሆን ከጥቅሙ ጉዳቱ ያመዝናል። እንደ ልባችሁ መኖር ነው የምታቆሙት፣ እንደ ልባችሁ። የሰው ልጅ ደግሞ ምንድን ነው ነፃነቱን ይፈልጋል። አሁን እስር ቤት ለምንድን ነው እስር ቤት በጣም የሚጨንቀው ሰውን? እስር የሚለው ቃል ስለሚያስረው ነው። ገባችሁ? እስር የሚለው ቃል ለራሱ የሆነ ተጽዕኖ አለው። በቃ እስር እዛ ውስጥ ሜቢ እኮ ገባችሁ? የምትመገቡት አንዳንድ ሰዎች በተለይ የሚመገቡት መኖሪያ ቤታቸው ከሚመገቡት በላይ እዛ ሊመገቡ ይችላሉ። መኖሪያ ቤታቸው የሌለ ነገር እዛ ሊኖር ይችላል። ግን ስሙ እስር ስለሆነ በቃ እስረኞች ናቸው። ልክ እንደዛው ፌመስ ስትሆኑ በቃ እስረኛ ናችሁ። እስረኛ እንደ ልባችሁ ነጠላ ጫማ አድርጋችሁ የሰፈር ሱቅ መሄድ አትችሉም። እንደ ልባችሁ ሽሮ ቤት ገብታችሁ መብላት አትችሉም። ታክሲ መሳፈር አትችሉም። እንዴ አንተ ታክሲ ትሳፈራለህ እንዴ ምናምን ትባላላችሁ። የኢትዮጵያ አርቲስቶች በጣም ይሸማቀቁ ነበር። ኢንተርቪው ላይ በጣም ሲያወሩ ሰማቸዋለሁ። ታክሲ ስንጠብቅ መኪና የለህም እንዴ እንባላለን ምናምን ብለው እና ደግሞ ጂጂ ሽባባው ለዚህ የዳረጋት እንደዚህ አይነት እንትን ውስጥ የከተታት እሱ ነገር ነው። ገባችሁ? ዶክተር ወዳጄነ ሲያወራ ሰምቻለሁ። በቃ እሷ የወጣችሁ በጣም ይሄ ሰው የሚበዛበት ማህበረሰብ እህቷ አሳይታናለች። የወጣችበት ማህበረሰብ እና ከዛ ማህበረሰብ ውስጥ ወጥታ
ወደ አሜሪካ ስትገባ ብቸኝነት ደረሰባት። ወደ ማህበረሰቡ ደግሞ እንደዛ ፍሪ ሆና እንዳትቀላቀል ዝና የሚባለው ነገር ይሄ ፍምስናው አለ። የፈመሰችው ነገር ስላለ እንዴት ብላ በቃ ገባችሁ? ኬርለስ ሆናችሁ ልትወጡ አትችሉም። የፈለጋችሁ እኔ አሁን ሰፈር ውስጥ ብታዩ አንዳንዴ ፌመስ አለመሆኔ በጣም ጠቅሞኛል። የእውነት ለምን መሰላችሁ እንደዚህ ያልኩት? ሰፈር ውስጥ በጣም ቡትቱ ሆኜ እንዴት ልበላችሁ፣ አሁን የሆነ ነገር እየሰራው ከሆነ የሆነ ነገር ካስፈለገኝ ተነስቼ እንደዛው ነው የምወጣው። በፒጃማ ሊሆን ይችላል፣ በነጠላ ጫማ ሊሆን ይችላል። ፀጉሬ እንደተጨፋረረ ሻሽም ካሰርኩኝ ሻሽን አስሬ የሆነ ነገር እንደሆን በቃ በኋላ ባዝ አረጋለሁ። ኤክሰርሳይዝ ከሰራው በኋላ ባዛር ታጠባለሁ ብዬ ካሰብኩኝ ታጥቤ ተሽሞንሙኝ ምናምን አልወጣም ሾፒንግ። የሆነ ነገር አድርጌ እወጣለሁ። ፌመስ ብሆን ግን ያንን ማድረግ አልችልም። ያየኝ ሁላ ግማሹ ፎቶ ላይ ያነሳኝ ይችላል። ገባችሁ? ከዛ ይለቀዋል ማህበራዊ ሚዲያ ላይ ይለቀውና ከዛ መነጋገሪያ እንዲሆነች ያ ነገር ተጽዕኖ ያመጣባችኋል። የሆነ በቃ አሁን እኔ ቆቆር በጣም ነው የምወደው። ቆቆር በሻይ ምናምን ሻይ ቤት ምናምን ባልፍ ሳገኝ እንደፈለኩኝ በቃ ደስ ብሎኝ እነዚህ ከጎዳና ተዳዳሪዎችም ከምንም ጋር ደስ ብሎኝ ልበላ እችላለሁ። ገባችሁ? እንደፈለኩኝ በቃ ላጉርስሽ ብሎ ልጎርስ እችላለሁ። ፌመስ ስትሆኑ ይሄ ሁላ ነፃነት የለም። የነፃነት አየር አትተነፍሱም። ስለዚህ ሀብታም መሆንና ፌመስ መሆን ይለያያል። ፌመስ ሆኖ ድሃ አለ። ድሃ ሆኖ ፌመስ አለ። ስለዚህ በብዛት ስለማይ ነው ብዙ ጊዜ የሆነ ቦታ ትሄዱና ቤታዮም ጋር ትገቡና አፈምሽኝ እስቲ፣ ሀቢባም ጋር ትገቡና እስቲ አፈምሽኝ፣ እንትና ጋር ትገቡና እስቲ አፈምሽኝ። መፈመስ ምን ይሰራላችኋል? ሀብት ለማካበት ሀብት ያዙና መፈመሱ ይቅርባችሁ፣ ይቆያችሁ። ምንም ጥቅም የለውም። የእውነት እናንተ ሀብት ካገኛችሁ ማስታወቂያው ስለምን ትሰሩታላችሁ? በቃ ሀብት በራሱ እየመጣ እኮ ነው አይደል? ስለዚህ ፌመስ መሆን ብዙ የሚያሳጣችሁ ነገር አለ እንጂ የሚያስገኝላችሁ ጥቅም የለም። ያን ያህል ኢገር አትሁኑ ልላችሁ ፈልጋለሁ። እና በጣም ልዩነቱን እንትን ብላችሁ እንድታውቁ ነው፣ ልዩነቱን እንድታዩ ፈልጋለሁ። አሁን የሀገራችንን እነዚህ ታዋቂ ሰዎች እስቲ በሀሳባችሁ እንትን በሉ። ፌመሶች ናቸው። አሁን በህይወት ስለሌለ እስቲ ላንሳው። ማን ነው ስሙ? ባቡጂ። ትክክለኛ ስሙ ማን ነው? በእናታችሁ ረሳሁት። ባቡጂ አሁን ፌመስ ነው አይደለ? በጣም ፌመስ ነው፣ ግን ብር የለው፣ ድሃ ነው። ቲጂ አገልግል፣ ኧረ ብዙ አሉ። እንደውም የሀገራችን አርቲስቶች ብዙዎቹ ፌመስ ናቸው እንጂ ብር የላቸውም። አሁን የመጡት አዳዲሶቹ አርቲስቶች እንጂ የድሮዎቹ፣ በተለይ የድሮዎቹ እነሱ አሁን ፌመስ ናቸው፣ ግን ብር የላቸውም፣ ሀብታም አይደሉም። ስለዚህ ሀብትና ፌመስ መሆን ይለያያል። ሀብታም ሆኖ ደግሞ ፌመስ ያልሆነ አለ አይደለ? አንዳንድ ሰው ኢቨን ሀብታምነቱን በምንም አታውቁም። በጣም ሲምፕል አለባበስ፣ በጣም የሆነ ነገር ለብሶ ነው የምታዩት። ኢቨን በልብስ እንኳን እንዳትለዩት፣ በጣም ሲምፕል እና ብሩን ሲያወጣ የዚህ ቤት ባለቤት ነው ስትባሉ፣ የሆነ የሚይዘውን መኪና ምናምን ስታዩ ነው ብር እንዳለው የምታውቁት። እና ለይታችሁ ወቁ። ይሄን ያህል ፌመስ መሆን ደግሞ ነፃነታችሁን ነው እንጂ የሚያሳጣችሁ ምንም ነገር አትፈልጉ፣ ምንም አይሰራላችሁ። እኔ አሁን እግዚአብሔርን የምለምነው ሀብታም ሚሊዮነር ቢሊዮነር ያርገኝ እንጂ ፌመስ እንዲያደርገኝ አልፈልግም በእውነት። እና ይሄንን ልላችሁ ነው የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባባይ